ሰላም የዩቲዩብ ቤተሰቦች ዛሬም በሌላ ዩቲዩብ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ግንቦት 12 ነው እና የት እንደምንሄድ መገመት አይከብዳችሁም ብዬ አስባለሁ። ህንጻ ቤተክርስቲያኑ ከተጀመረ ወደ 13 አመት ገደማ ያስቆጠረ ህንጻ ቤተክርስቲያን አለ። እሱ እስካሁን አልተመረቀም። ከዛ ውጪ ደግሞ ከአፍሪካ በጥራትም በቁመትም ደረጃ አንደኛ ነው እና ወደዛ ቤተክርስቲያን ነው የምንሄደው። ስሙ ምን እንደሆነ እናንተ ኮሜንት ላይ ገምቱ፣ እኛ ስንደርስ አሳያችኋለሁ ማለት ነው። እና እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። እየወጣን ነው ታውቃላችሁ። ጠዋት ወጥቶ በጠዋት መምጣትና መውጣት የሚያስጠላኝ ለምን መሰላችሁ? ታክሲ ሰልፍ በስመ አብ ወልድ። እኔ በጣም ቢወጡ የምጠላው ነገር ታክሲ ሰልፍ ነው። እንግዲህ እስቲ ብዙ ሰልፍ ይኖራል ሄደን እንሰለፋለን እና ተከታተሉ። አስማታዊ የሆነ ነገር ነው የተፈጠረውና ምን አትሉኝም? ያን ሁላ ሰልፍ ልሰለፍ ነው ብዬ ሲጨነቅ የሆነ ሃይገር ነው ምናምን የሚባል ነገር አግኝቼውኛ ገባው። ከዛ እዛ ውስጥ ለመቅረጽ አልተመቸኝም እንጂ ልቀርጽላችሁ ነበር። እዛ ውስጥ ገብተን አሁን ወርደናል ሚካኤል ጋር ኦልሞስት ወደ ሚካኤል እየደረስን ነው እና የት እንደምንሄድ አሁንም ቦታውን ገምቱ። ሚካኤል እንደምንሄድ አሁን ነግራችኋለሁ። ደብሩ የት እንደሆነ ምናምን ገምቱ። ሰናል እግዚአብሔር ይመስገን። ወደ ውስጥ ልንገባ ነው፣ አሳያችኋለሁ። ግን ደግሞ ውስጥ ብዙ ሰው ስለሚኖር ማለት ነው ብዙ ላላወራ እችላለሁ። እዚህ ጋር ነግራችሁ ልግባ ብዬ ነው። ግን ደግሞ አላወራም ማለት ልክ ቤተ መቅደሱን ዛሬ በደንብ ላስጎበኛችሁ ፈልጋለሁ። የምችል ከሆነ የሚመችኝ ከሆነ አዲስ እየተሰራ ያለው ቤተ መቅደስ ገና አልተመረቀም። ኦልሞስት ከ15 ቀን ወር ደግሞ ከአንድ ወር በኋላ ይመረቃልና በደንብ አሳያችኋለሁ። በደንብ ተከታተሉ እና ሰብስክራይብ ያደርጋችሁ ሰዎች ካላችሁ አሁን ሰብስክራይብ አድርጉ። ቅዱሳንን እየተቀበለ ተክለ ሃይማኖት ዛሬ ፍልሰታ አጽማቸው ነው። እነዚህ ቅዱሳን ስለ ክርስቶስ ፍቅር ዓለምን ንቀው ትተው በዓት ገብተው የጸለዩ ከእግዚአብሔር ጋር ተመልሰን መተናል። ቤተሰቦች እንግዲህ ከፊት ትንሽ መቀመጫ ቦታ ስላጣን አሁን ከጀርባ የሚታዩት ፎቅ ላይ መተናል ማለት ነው። እንግዲህ ዛሬ የመጣ ነው የሴሚሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን ነው፣ ወይም ደግሞ አልታር ሚካኤል ይባላል ማለት ነውና ይሄ ከጀርባ የምትመለከቱት ህንጻ ቤተክርስቲያን ተሰርቶ ለማለቅ ወይም ደግሞ እዚህ ለመድረስ ቢያንስ ከ12 አመት በላይ ፈጅቶበታል። ይህ ቤተክርስቲያን ከኢትዮጵያም ብሎ ከአፍሪካ በቁመትና በጥራት ደረጃ በአንደኝነት ደረጃን የያዘ ቤተክርስቲያን ነውና ኦልሞስት የቤተክርስቲያን ወደ ማጠቃለያው ደርሷል ማለት ነውና በጣም ጥቂት ነገሮች ነው የቀሩት እና በዚህ 15 ቀን ወር ደግሞ አንድ ወር ውስጥ ይመረቃል ማለት ነውና ስለዚህ ቤተክርስቲያን አንዳንድ ነገሮችን እና ደግሞ ውስጡ ያለውን ከመመረቁና ወደ አገልግሎት ከመግባቱ በፊት ውስጡ ያለውን ነገር አስጎበኛችኋለሁ ማለት ነው። አሁንም ሰዎች እስኪ ወጡ ድረስ ነው እና ይሄ ከጀርባ የምትመለከቱ ወይ ደግሞ አሁን ያለውበት ፎቅ ደግሞ ብዙም እርግጠኛ አይደለሁም፣ ግን ደግሞ የሰንበት ትምህርት ቤቱ አዳራሽ ነው። የሰንበት ትምህርት ቤቱ ፎቅ ነውና ብቻ ያለውን ነገር በደንብ አሳያችኋለሁ ማለት ነው። ውስጥ ያለውንም ከዛም በኋላ ብዙ ስለዚህ ቤተክርስቲያን ነገሮችን በተለይ ሰው የምናገኝ ከሆነ በደንብ ሀሳቦችን እነግራችኋለሁ። ባይዘዌ ቤተሰቦች ጀማሪ ሆኖ በተለይ እንደኔ ከዛ ደግሞ ለብቻ ሆኖ ቭሎግ መስራት በጣም ከባድ ነገር ነው። ግን ደግሞ ያው ይለመዳል እና ማስተካከል ያለብኝ ነገሮች ካሉ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንደዚህ ብታረግ የሚለውን ሀሳብ አስቀምጡልኝ። ለእናንተ ለማሳየት ማለት እጅግ በጣም ብዙ ሰዓቶችን ጠብቄያለሁ። ሰው ልክ ከጉባኤ በኋላ ወደ ቤቱ ሄዳል ብዬ አስቤ ነበረ። ግን ደግሞ በደንብ ፍሪ ሆኜ ለእናንተ ቪዲዮን ለማሳየት ምናምን እየጠበቅኩኝ ነበር፣ ግን እሱም ሊሆን አልቻለም። ስለዛ አሁን በጥቂቱ ውስጡን አሳያችኋለሁ።
ውስጡን እንደምታዩት ነው። ይህ ቤተ መቅደስ ከብዙ ሺዎችን በላይ ማስተናገድ የሚችል ቤተ መቅደስ ነው እና ብቻ እጅግ በጣም ትልቅ ቤተ መቅደስ ነው። አሁን በመንገዴ ላይ ምን አሰብኩ መሰላችሁ? አሁን እናንተን በደንብ ለማሳየት ምቹ አይደለም፣ ምክንያቱም እጅግ በጣም ብዙ ሰዎች አሉ። አሁን እንደማሳያችሁ ከውጭ ያለውንም ላሳያችሁና ቀጣይ ቪዲዮ ላይ ሙሉ ታሪኩን ስለ ቤተ መቅደሱ ስለ ሁሉም ነገር በደንብ የሚያብራራ እንትን ይዤላችሁ እመጣለሁ። በዛኛው ቪዲዮ ላይ አሳያችኋለሁ። ቤተሰቦች በውስጥ በኩል የነበረው ይህንን ይመስላል። አሁን ወደ ውጭ እንውጣ። እዛ ላይ የምታዩት ፊት ለፊት የሰንበት ትምህርት ቤቷ አለ። ይህ ደግሞ ጸበል ቦታው፣ እዚህ ጋር ጸበል ቦታው በቀጣይ ከዚህ በተሻለ ስለ ቤተክርስቲያኑ ታሪክ በደንብ አስረዳችኋለሁ ማለት ነው። ቻው።